የተወዳጁ ቤተሰቦቻችን እንዴት ናችሁ? አማን ናችሁ ወይ? ሁሉ አማን ነው። ዛሬም ልንስቅ ልንጫወት ተመልሰን መጥተናል። yes hi what's up everybody እንዴት ናችሁ? ዛሬም በሌላ ሪአክሽን ቪዲዮ ተመልሰናል። እንኳን ደህና መጣ። ስቃለን እንጫወታለን መሳቅ ነው። ወደ ቪዲዮ እንሂድ ነው ወይስ ምን ቪዲዮዎች ነው? በጣም የሚገራርሙ ቪዲዮዎች ይዘናል። ጆን ዳንኤል ከእስር ቤት ከወጣ በኋላ የመጀመሪያው ቪዲዮ ለቆ በአንድ ሰዓት ውስጥ 1 ሚሊዮን ታይቷል። ቪዲዮ ምንድን ነው? ያደናብረን ዌልካም ልበለው። በነገራችን መጀመሪያ ዳንኤል እንኳን ደህና መጣ። እንኳን ደህና መጣ። አንዳንድ ነገሮችን ይነግረናል፣ እንማራለን። ከሱ የምንማራቸው ብዙ ነገሮች ይኖራሉ። ከዛም ሌላ የምንሞክራቸው ቻሌንጆች አሉ። በጣም ቆይ ያልኩሽ ምንድን ነው? እራቴን አሙቄ ልበላት ነው። እራቴን ላሞቃት ነው። እራቴን ላሞቃት። ቆይ አልገባኝም። እራት አለ እኮ አለችው። ተበስሏል ብቻ ትናንትና እንደበላ ነው እሱ የሚያውቀው። ትናንትና ነው የበላ። መሞቅ አለበት። ያልሞቀ እራት አልበላም ነው ያለው። እሱ ልክ ነው። በቃ ያልሞቀ እራት መብላት የለበትም። እሷ ምንድን ነው የምትጨቃጨቀው? እሱ ነው ከስለ እየያዘው አይደለ? እሱ አይደል የሚሰራው? ምንድን ነው የምትጨቃጨቀው? በቃ ይስራ ነው ይላል። እሺ ቪዲዮ እሺ አንዳንዴ ራሴ ማሞቅ አልችልም። ደግሞ ከሰሩ ነው በመድኃኒዓለም ማዋጣት። ይሄ ስፔሻል እራት ነው ማለት ምን ተቀቀልና ግሽን ከፈት አድርገሽ ኦኬ እንጨርሰው፣ ቪዲዮውን እንጨርሰው። ምን ያስችላል? ምን ነው በዓለጌ ነውራም በዓለጌ አታ በዓለጌ ህዝቤ ነውራም ባለጌ ያለ ነውራም ባለጌ አታ ባለጌ ህዝቤ እንዴ ቆይ ቀዝቅዞት ነው። እኛ ቪዲዮውን ለማየት ነው የመጣ ነው። እንዴው አብረን ተውት። በቃ ለምን ዳሰጭውም? አንቺ ምንድነው ችግርሽ? ቆይ እሷን ስጭኝ አላት ምኩ በቃ ራሷ ምኩ መብላት የሚፈልገው በቃ ምኩ ይብላት። እሷን ስጭኝ አላት ምኩ በቃ ራሷ ምኩ መብላት የሚፈልገው በቃ ምኩ ይብላት። አይ እንደ ሐሳብ ቢተጋገዙ የእሷ አላለ መጨረስ አልፈልግም። በቃ ምንድነው? እሺ ምን እናድርግኛ? እኛ በገና ልጆች ነን። ይሄ ቪዲዮ ምን ለማለት ነው? እሺ እንዴ ነው ከ18 ዓመት በላይ ያልሆናችሁ እንዳታዩት ብላችሁ አጽፉበት መሆን ነበረበት። ቻርሊ ዛሬማ በዚህ ሞቅታ ላይ አንድ እስክስታ ግድ ነው። ንሳማ ንሽ ምቹ ማጤቁት በጣም ካልሸመደድኩት አልከው አልበም አደረከው። ወይኔ ጋጋም እዚህ ለሞቶር ብላካ ያስረብር ብትጠቀም በቃ በዓለጌ ነውራም በዓለጌ አትባለጌ ህዝቤ አመስግነን ሳንጨርስ እንዴት እንድታደርጋለህ? ብር ምራቅ ነው ያስብር ምትጠቀም
እኔ ትዝታ ብቻ ነው ያለብኝ፣ ሌላ የሽልማት ነገር የለብኝም። እንዴ ወይ ለይተው እዝራችን መጥቷል። ቀጣይ ቪዲዮ እስኪ እንየው። እዝራ ምንድን ነው የሚለው ዛሬ ደግሞ? እስኪ እናያለን እዝራችንን። ማዘር የሚያስደስት እንኳን ተወለድሽ። እኔ ራሱ እኮ የልደቴን ቀን አላውቀውም። ከየት አወቅ? አባዬ ነገረኝ። ውዴ ከዚህ በፊት ነግሬሽ እንደሆነ አላውቅም። ምን እየሆንክ ነው? ኧረ አንቺ ሴትዮ ሰልተኝ፣ አንድ ቀን እንኳን አራዳቶኝ። ብቻ ተይው፣ እንኳን ተወለድሽ። ማን ነግሮህ ነው የልደት ቀኔ? ተይው፣ እሱንና ስጦታውን ክፈችው። ምንድን ነው ዛሬ አርደዋል። ልደት እያከበሩ ስኳር ቤት ውስጥ አለ አይደል? ሌላ ምን ያደርጋል? አለ እንዴ? ቤትህን ራሱ ስኳር ነው ዘይት አልቋል ብዬ ነገርኩህ። ወይኔ በጣም ይቅርታ፣ የውሻውን ዘይት ይዤ እመጣለሁ። ተወው፣ ምን የቤትህን ጉዳይ እኔ ነኝ የምነግርህ? እሺ፣ ሙሉ የቤቱን አስቤዛ እገዛለሁ። ሚጣን የሚያስፈልገውን አሳይ። ቆይ አንዴ እማዬ፣ ይኸው እንኳን ተወለድሽ። አንቺው ምንድን ነው ሽፎን? አረ ምን አይነት ችጋራም ናችሁ! አሁን እኔ እንደው እናትሽ አይደለሁም? ምን ችግር አለው? ጥበብ ገዢልኝ። ወይ ምንድን ነው የሚያስደስት? ምንድን ነው? እሺ ቆይ ምን ይምጣልሽ? ምን እንደሚያስደስታልን ጋር ጀበና ዘይ ከሄድክ ማዘር ጋር ከሱ ውጭ ምን ያስደስታል? ከጀበና ውጭ ምን ይላል? ጸጉርን ከተቆረጥኩ ነው አንዴ ጸጉርን ኖርማል ከተስተካከልክማ በቃ ሲጀመር ማለት ነው። በቃ ጸጉርን ኖርማል ከተቆረጥክ ብቻ ጸጉርን ኖርማል መስተካከል፣ ከዛ ደግሞ ስልክህን ማስቀመጥ። በተለይ ስልክህን ካስቀመጥክ እንዴ ጉንፋን እኮ የሚይዝህ በስልክ ነው። ማዘር ጋር እኮ ጉንፋን የሚይዝህ በስልክ እኮ ነው። ወደ ቪዲዮ ለማለት እንዴውስ ምንድን የሚያስደስታል? እሺ ከዚህ በኋላ የሚታጠቡትን ልብሶች ለአንድ ዓመት ራሴ ብቻዬን አጥባለሁ። ወንድምዬ ለአንድ ዓመት ልብስ አጥባለሁ ተባለ ደስታ። እሺ እና ታዲያ እንደ ሰራተኛ እያሰቃየሁ እማዬ ምንድን ነው ያው እኔ እንደነሱ እንዳልሆንኩ ታውቂያለሽ አይደል? ቲሽ ሁላችሁም ያው ናችሁ። ይኸው ይሄ ትንሽ የቆየ ያረጀ ልብስ ነው እና ከፈለግሽ የምርህን ነው? አዎ ወይኔ ልጄ እንደው ከነዚህ የጋጋሞች አንተ ትሻለኛለህ። የተረሳ ስጦታ ነው ይሄ ነው። በቃ የማዘር ቤተሰብ አይደለሁም ባዳኔም ብዬ ተቀብዬ ነው። እንዴት ተረሳለህ? አዎ እንዴት ተረሳለህ? ምንድን ነው ያረካት ተናገር። እንጃ ግን ልብሱ ከታጠበ ትንሽ ቆይቷል። ሰነፎሉ እሺ ቆይ አይደለም 2 ዓመት ምን እየሰራ ወንድ አታውቅም። እህትየዋ መጣች አጥባለሁ ስትል ያልታጠበ ልብስ እያወጡ ነው እንዳትመስላት እንጂ ጠይቃንጂ የሁሉም ትልቅ ታላቅ ወንድም ችግር የታላቅ ወንድ ችግር ነው። የወንድምነት ችግር 2 ዓመት ግን የማያጥብ ሰው የለም። ይሁን ብቻ እስኪ ወደ ቀጣይ ቪዲዮ ግን ሰብስክራይብ አድርጋችኋል? አንተ ኤርሚ መንጃ ፍቃዱን እኮ ጨረስኩት። መንጃ ፍቃዱን ቀስ በል። እኔ እዚህ እኮ ነኝ። ጨረስከው? አረ ቀስ በል። አረ ትችላለህ አንተ። ምን ዳርክ እንግዲህ እኔ ቻቻ ወይ አባት ደንሽ ብራዝ አለሽ። እግዚአብሔር ይመስገን አለ እና አቶ የዚህ ብቻ ከስችላት እንዴ እናችን የከከት ተው እንጂ አተ አያስገርምም። ከርታ በጣም የሚገርሙ ልጆች ገረመ። እንደዚህ ነው የሚወራዎች። ምንድን ነው ጮህክብኝ? ይሄኛው ጆሮ እኮ አልሰራም። ወደ አንተ ልታመጣኝ ነው እንዴ? እንዴ እኔ ገረመኝ በእናትህ። አስበዋል የሆነ የሀገር ሚስጥር ብትሰጠው ለዚህ ልጅ ይሄ በቃ አለቀ። ኢሞሽናል ዳሜጅ ጋር ኢሞሽናል ዳሜጅ ቤስት ፍሬንድ አይደል? ፋዘር ፊት ያ ባለጌው ጀለስ የሚልክልህን ቲክቶክ እንትን አለ ወይ ደግሞ የሆነ ኢንስታግራም ሪል አለ። እንዴት እንደሆነ ያማቀው ነገር የለኝም። ብቻ እንደዛ ነው። የዛሬ ቪዲዮአችን ይህን ይመስል ነበር። ቀጣይ በአዲስ ሪያክሽን በአዲስ ቪዲዮ እንመለሳለን። እስከዛው ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ፣ ኮሜንትም ጻፉ፣ አስተያየታችሁን አስቀምጡልን።
ባይዘው የቲክቶክ አካውንትም አለን። የቲክቶክ አካውንታችን አለ ፕሮዳክሽን ይባላል። እሱ ጋር የተለያዩ ቪዲዮዎችን ሜንሽን አድርጉን፣ እኛ ደግሞ መልሰን ወደ እናንተ ሪያክት አድርገን እንመልሳቸዋለን። እስከ ሳምንት ቸርን ሰንብት።